ይህን ቪዲዮ እንዳያችሁ እንዳታሳልፉት ላይክ፣ ሼር፣ ኮፒ ሊንክ በማድረግ ለብዙ ሰው እንድታደርሱልን ዘንድ እንማጸናችኋለን። እንግዲህ እንኳን ለጥምቀት በዓል በሰላም አደረሳችሁ። እኛ በግራር አንበሳ መጥምቀ መለኮት በቅዱስ ዮሐንስ ቤተክርስቲያን እንዲህ አሳልፈናል። እናንተስ በያላችሁበት በከተማም በገጠሩ እንዴትስ አሳልፋችሁ? እንዲሁም ከሀገር ውስጥም ከሀገር ውጭም እንዴት ጥምቀት በዓልን አሳልፋችሁ? እኛስ ደስ በሚል ሁኔታ አሳልፈናል። እንግዲህ ደግሞ በድጋሚ ጥር 30 የግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን በከበረ በደመቀ ሁኔታ ስለሚከብር እናንተም በአቅራቢያም በሩቅም ያላችሁ እዚህ ቦታ መጣችሁ እንድታከብሩልን ዘንድ ይህ ድምጽ ጥሪያችን ስለሆነ ለብዙ ሰው እንድታደርሱልን ዘንድ በመጥምቀ መለኮት በቅዱስ ዮሐንስ ስም እናሳስባችኋለን ማለት ነው። ባካችሁ እንዳትቀሩብን በጉጉት እንጠብቃችኋለን። ዝግጅቱንም በደንብ ተዘጋጅተንበታል። እናንተስ እንዴትስ ለመምጣትስ አሰባችሁ? እንግዲህ እናንተም ለመምጣት መጥምቀ መለኮት ቅዱስ ዮሐንስ እሱ ይጥራችሁ ይፍቀድላችሁ፣ ለደጁም ያብቃችሁ እላለሁ። መልካም በዓል መልካም ቆይታ ይሁንላችሁ። መጥምቁ ፈቅዶ ለዛም ያድርሰን እላለሁ። ሰላም ሁኑልኝ። ሰላም ቆዩ። ሰውነቱ የፍጥረቱ ጌታ በዮርዳኖስ ቆሟል። የዕዳውን ጽሕፈት በስልጣኑ ሽሯል። ሰማያዊ